የኔ ኦዲየንስ 4 ነው። ያገቡ፣ ያላገቡ፣ ግራ የተጋቡ፣ ግራም ያጋቡ። አንዳንድ ወጣቶች ደግሞ ጀምረው በየሀገሩ የሚያፈርሱ ደግሞ አሉ። ለነሱም ሰሞኑን እግዚአብሔር መልእክት አለው። ኢትዮጵያ ያሉ ጀምረዋል፣ ዩኒቨርሲቲ ያሉ ጮኝነት ጀምረዋል፣ አቋረጡ። ወደ አሜሪካ ሲመጡ ጀመሩ፣ የሆነ ስቴት አቋረጡ። ስቴት ሲቀይሩ ጀመሩ፣ እዚያም ስቴት አቋረጡ። ስራ ቦታ ጀመሩ፣ አቋረጡ። ጀምረው የሚያቋርጡ አሉ። አሁን የሰውዬ ቢሞት ማን ተብሎ ነው የሚለቀሰው? ጅምሩ በየቦታው ጀምረ እግዚአብሔር ያስፈጽማችሁ። አሜን። ለእናንተም ቢሆን ትምህርት አለ። ኢንጂነር መሆን ብትፈልጉ መማር አለባችሁ። ሐኪም መሆን ብትፈልጉ ኪውማፕ፣ ነርሲንግ፣ ሲኤንኤ ማንኛውም መማር ያስፈልጋል። የ6 ወርም ይሁን የዓመትም ይሁን ከተማርን በኋላ ነው ሰርቲፊኬቱ የሚሰጠው። የጋብቻ ሰርቲፊኬት ብቻ ነው እነ ፓስተር መጀመሪያ የሚሰጡት። መጀመሪያ ሰው ሌላው ሁሉ ከተመረቀ በኋላ ነው የሚሰጠው። ጋብቻ ብቻ መጀመሪያ ላይ እዚህ ይሰጠዋል። ተመርቀን የማንወጣበት ትምህርት ቤት ነው። እየተማርክ ኑር ተብሎ ነው የሚሰጠው። በቃ እየተማርክ ኑር ተብሎ። አንዳንዱ እየተማረ ሳይሆን እየተማረረ ነው የሚኖረው። ታዲያ የጋብቻ ሰርቲፊኬት ብቻ የተለየ ነው። ሌላው ሰርቲፊኬት በሙሉ በዚህ ዓለም ላይ ከተማርን በኋላ ነው የምንመረቀው። ስንጨርስ ነው የሚሰጠን። ጋብቻ ስንጀምር ነው የሚሰጠን። ስንጀምር ሰርቲፊኬቱ ይሰጠናል። ለምን? ተመርቀን የማንወጣበት የእድሜ ልክ ትምህርት ቤት ስለሆነ ነው። የገንፎና የጉንፋን ዘመን ከ3 ዓመት እስከ 10 ዓመት፣ ከ10 ዓመት እስከ 20 ዓመት የለውጥና የነውጥ ዘመን የሚባል ነው። ማለት ባልና ሚስቱ በኢኮኖሚም ይለወጣሉ፣ በፊዚካልም ይለወጣሉ። በፊት 8 ቁጥር ብሎ ያገባት አሁን 32 ትሆናለች፣ ትለወጣለች። ብዙ ጊዜ በባልና ሚስት መካከል ችግር የሚፈጠረው ለምንድን ነው? ባህሪው መጥፎ ከሆነ እለውጠዋለሁ ብላ ትገባለች። አንድ የረሳችው ነገር ግን በዓለም ላይ ከማይለወጡ እንስሳት አንዱ ወንድ ነው።